አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት አመሻችሁ? እንዴት ናችሁ? ውድ ቤተሰቦቼ እኔ ሰላም ነኝ አልሐምዱሊላህ። ዛሬም ተመልሼ በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮ የሚሆነው ፓስታ በዶሮ ወይም ደግሞ ቺዝ ፓስታ ነው ማለት ነው። የሚያስፈልጉኝ ነገሮች እዚህ ጋር አሉ እንደምታዩዋቸው። ታጥቦ የተቆራረጠ ዶሮ ያስፈልገኛል። ቅመምና ጨው ያስፈልገኛል። ሁለት ትናንሽ ራስ ምንድናቸው እነዚህ ሽንኩርቶች ያስፈልገኛል። እነዚህ ነጭ ሽንኩርትና እዚህ ጋር የምታዩት ፓስታ ያስፈልገኛል ማለት ነው። አሁን ሽንኩርቴ ልጬ ተመልሼ እመጣለሁ። ነጭ ሽንኩርት መላጥ ግን በጣም ነው የሚያደክመው። እንደውም የዚህ ሀገር ነጭ ሽንኩርት ነገር ነው እንጂ የኢትዮጵያ ቢሆን አንድ ፍሬ ለመላጥ 1 ሰዓት ይፈጃል ማለት ነው። ጥብቅ ያለ ነው የኢትዮጵያ ጥብቅ። ይሄም ነጭ ሽንኩርቴና ሽንኩርቴ ልጬ አጥቤ መጥቻለሁ። መክተፊያዬ ንጹህ ነው። ከዚህ እንደዚህ ያድርግና ከትፋለሁ ማለት ነው። በዚህ መልኩ እንደዚህ ያደርጋለሁ። እንደዚህ ይሆናል ማለት ነው። ሽንኩርቱ በደንብ ጥቅም ላይ ችግር የለውም። ትንሽ ከዶሮ ጋር መታየት አለበት፣ ሙትት ብሎ ጣዕሙ እንዳይጠፋብን ማለት ነው። ነጭ ሽንኩርቴንም ዝም ብዬ ከለጥ ነው የማደርጋቸው ማለት ነው። ብዙ አላደቃቸውም፣ ምክንያቱም ጣዕሙ እንዳይሞትብን። ይደርግዳና እንደዚህ ጋር ንጹህ ሳህን አለኝ። ከዛ እዚች ጋር መጣና እንደዚህ ተጠቀማለሁ ማለት ነው። እንደዚህ ካጠገቧ ነጯንም አድርጋታለሁ ማለት ነው። እሺን ታጣጣለሁ መስተካከል አድርጋለሁ። ስራ እንዳይበዛብኝ ተፈቀሰል ማለት ነው። ከዚያ ወደ ቀጣዩ ስራ እንሄዳለን ማለት ነው። እሺ እዚህ ጋር እንደምታዩት ባለ ንጹህ ድስት አለኝ። ለኩሳለሁ እሳቴን
አመጣለሁ። ከዚያ መጀመሪያ የማደርገው ዶሮይቱን ነው፣ መጨረሻ ላይ ሽንኩርቱ ማለት ነው። ዶሮዬ እንደነገርኳቸው የታጠበች ፍሬሽ ዶሮ ናት። አጥንቷ፣ ክንፏ፣ ምናምኗ ሁሉም ነገሩ አለ እዚሁ። ምንም ነገር አልወደቅም ከዶሮዋ። እንደዚህ ያደርጋለሁ ማለት ነው። በዚህ መልኩ እሷ ጥብስ ካለችልኝ በኋላ ሽንኩርቴን እጨምራለሁ። ከዛ ቅመሜን እጨምራለሁ። ከዛ ጨው እጨምራለሁ። ዘይት አልጨምርም። ዘይት የራሷ ዶሮ ቆዳዋና ይሄ የዶሮ ክንፏ ትንሽ ነው ከፍተሷ ስላለ እሷ በጣም ብዙ ቅባት ስላላት አያስፈልገኝም። መጨረሻ ላይ በጣም ስለሚጠቀም ያው ብዙ አያስፈልግም ማለት ነው። እንደዚህ በደንብ ጥብስ አድርጋታለሁ። እንደዚህ ከለሯ ቀየር ሲልልኝ ቶሎ ሽንኩርቴን አድርጋለሁ ማለት ነው። ከዛ ድረስ በነገራችን ላይ ቀድሞ እንደዚህ ዶሮ መጠበሱ በጣም ትልቅ ጥቅም አለው። ጥቅሙ ምንድነው ካላችሁኝ ደግሞ አንደኛ ዘይት አትጠቀሙ፣ ሁለተኛ ደግሞ ምግባችሁ የጥብስ ጣዕም ነው የሚኖረው ማለት ነው። በዛ ነገር ይጠቅሙኛል ማለት ነው። እንደዚህ እንደምታዩት አላችሁ። ቅባት አልጠቀም የሚያስከፍል ለዚህ ነው። ራሱን የቻለ ቅባት ስለሚወጣ ከዶሮዋ ውስጥ ቅባት አያስፈልገውም ማለት ነው። እንደዚህ ከሆነችልኝ በኋላ ሽንኩርቴን አምጥቼ እጨምራለሁ ማለት ነው። በዚህ መልኩ እሳቴን ትንሽ ቀነስ አድርጋለሁ። እንደዚህ በደንብ ጥብስ አድርጓለሁ ማለት ነው። ከዛ ቅመሙንም ጨውንም አንድ ላይ ነው የሚጨምረው። በዚህ መልኩ ማለት ነው። ነጭ ሽንኩርቴን ትንሽ አንድ 5 ደቂቃ ከተጠበሰችልኝ በኋላ እጨምራለሁ ማለት ነው። እዚህ ጋር የምታዩት እቺ ከለር ማለት ነው። እቺን እጨምራለሁ። ወይኔ ልትታይልኝ አልቻለችም። ከለር ትንሽ እየጨምራለሁ። እንግዲህ ምንም አደረጋችሁ ሊታያችሁ አልቻለም። ኢንሻአላህ ወደፊት መቅረጫ ገዝቼ በደንብ በተስተካከለ መልኩ እመጣለሁ። ያው ለጊዜው ከመዳም ጋር ተብብቆሽ በዚህ መልኩ ማለት ነው የምንጫወተው። ዋው ሽታው አይምጣብኝ፣ ገራሚ ነው እላችሁ። ሽታው አይምጣብኝ፣ ገራሚ ነው። እንደዚህ የሚያምር ነው ማለት ነው። ክዳን አምጥቼ ልክዳን የደስታ እንግዳ አምጥቼ
ውዶቼ ከድኛለሁ። ይከደንልኝና ፓስታዬን ስቀቅል መልሼ እመጣለሁ። እስከዛ ድረስ ቻው። ይሄ ውዶችዬ እንግዲህ ዶሮአችን በመጨረሻ እንደዚህ ሆና ተጠብሳ አልቃልናለች። አሁን እኔ ክሬም ላምጣና ክሬም ልጨምርባት ማለት ነው። እስከዛ ድረስ ልክደናት። ይሄ ውዶችዬ ክሬሜን ይዤ መጥቻለሁ። ክሬሚ ማለት ወይንሽ ስምሽ አረኔ ወደኔ ዙሪ ታይ። እንግዲህ አላውቅም ብቻ ይሄው እዚህ ጋር የምታዩት ግሽታ ማለት ነው። ይሄ ለኬክም ይሆናል። እኔ ደግሞ ለየት ባለ መልኩ ለምግብ እጠቀመዋለሁ ማለት ነው። ከሱ አንድ ማንኪያ ሁለት ሶስት አይደለም በነገራችን ላይ ሙሉ አልሆነልኝም። በአንድ እጄ በደንብ መዝገን አልቻልኩኝም ማለት ነው። ከዚያ እዚህ ጋር መጥቼ እንደዚህ ያመሳስላለሁ ማለት ነው። የአንድ እጅ ነገር ምን ታደርጉታለህ? እስከምጤ መቅረጽ እችላለሁ፣ ግን በደንብ አያሳያችሁም ብዬ ስላሰብኩ ነው። በቃ እንደዚህ በዚህ መልኩ ትሆናለች ማለት ነው። ለአንድ ሰው በቂ ነው ይሄ። እኔ አሁንም ለአንድ ሰው ነው የምሰራው፣ ለቤቱ ልጅ ብቻ ማለት ነው። ስለዚህ ይሄ ይበቃኛል። አሁን እሳቱን አጥፍቼ ቀጣይ ስራ የሚሆነው መኮሮኒን መቀቀል ነው። ወደ መኮሮኒ መቀቀሉ ይሄው ከድኛታለሁ። እሳቴ እንደምታዩት አጥፍቻለሁ ማለት ነው። ከዛ እዚች ጋር ላስቀምጣትና መኮሮኒን እቀቅላለሁ ማለት ነው። ይሄ ውዶችዬ መጥቻለሁ ተመልሼ። እዚህ ጋር የምታዩት ፓስታ አለኝ። ፓስታዬን እጨምራለሁ። እዚህ ጋር ውሃ አለኝ፣ የፈላ ውሃ። ዘይት እጨምራለሁ። ለአንድ ሰው ብቻ ነው የምሰራው እና ያው እንደምታዩት ነው የሚሆነው ማለት ነው። እኔ ዘይት ላመጣ ሂጄ ነው እንግዲህ ብስሚላ ታክል ዘይት እጨምራለሁ። ጨው ብዙ አልጨምርም፣ ምክንያቱም ጨው እንትን ክሬም ስለተጠቀምኩ ጨው መብዛት የለበትም። በነገራችን ላይ ማርቤቴ ጭልም ብለዋል። በዚህ መልኩ ይሁን እንጂ ጨልሟል ማለት ነው። ማርቤቴ አምፖል ስለተበላሸብኝ ነው። እችን ታክል ጨው አንድ ትንሽዬ እጨምራለሁ ማለት ነው። ከዛ ይሄ እንደዚህ በራሱ ጊዜ እንዳትቃጣይ በሉኝ። እንደዚህ ሆኖ ብስል ይላል። ብስል ካለ በኋላ ተመልሰን እንገናኛለን ማለት ነው። ሹካ አምጥቼ አመሳስለዋለሁ ምናምን እሺ ውዶች ተመልሼ መጥቻለሁ። ኧረ እንደው አይታይም መኮረኒ። ብስሚላህ አላሁ አክበር በስሏል ማለት ነው። እንደዚህ ማለት ነው። አዩት፣ እንደምታዩት ሆኗል። አቤት የአንድ እጅ ነገር። እዚህ ጋር ሶስ ዋያቸው። አይ እናቴ ጀምዷል። አራታው ግን ታታው
ይሄው ቀላቅዬ ተመልሼ መጥቻለሁ። እንደዚህ አድርጋለሁ ማለት ነው። እንደዚህ አድርጌ አቀላቅለዋለሁ በደንብ። ሽታው አትጠይቁኝ። ይህ መብራቱ ትንሽ አያግዝም። ሆኖም ግን እንደዚህ በዚህ መልኩ ይሆናል ማለት ነው። ይበቃል። እኔ ስልክ እየተደወለብኝ ስለሆነ ልሄድ። እንግዲህ ውዶችዬ ፓስታችን አልቀው በመጨረሻ ሰዓት ይሄንን መስሏል ማለት ነው። አይታችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ እላለሁ ማለት ነው። በጣም ቀላልና ጣፋጭ መኮሮኒ እንደሚሆን ተስፋ አድርጋለሁ። ምክንያቱም ይጣፍጣል። እኔ ኖርማሊ ቀምሻለሁ እና ሁላችሁም በያላችሁበት ሰላማችሁ፣ ጤናችሁ፣ ፍቅራችሁ ብዝት ይበልልኝ። ሀገራችንን ኢትዮጵያን ላይ ይጠብቅልን። ለታሰሩት ፍታትን፣ ለታመሙት ሽረትን፣ ለሞቱት ምሕረትን ይላክልን ማለት ነው። ሰላም እና ጤና ፍቅር ለኢትዮጵያ እላለሁ ማለት ነው። ደህና 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 እደሩልኝ። ቻው። የነገ ሰው ይበለን። መልካም እራት። እሺ ውዶች ተመልሼ መጥቻለሁ። ኧረ እንደው አይታይም መኮረኒ። ብስሚላህ እንደው አክበር በስሏል ማለት ነው። እንደዚህ ማለት ነው። እዩት፣ እንደምታዩት ሆኗል። አቤት የአንድ እጅ ነገር። እዚህ ጋር ሶሱ አያቸው። አይ እናቴ ጀምዷል። አረጋው ግን ታታው ይሄው ቀላቅዬ ተመልሼ መጥቻለሁ። እንደዚህ አድርጋለሁ ማለት ነው። እንደዚህ አድርጌ አቀላቅለዋለሁ በደንብ። ሽታው አትጠይቁኝ። ይህ መብራቱ ትንሽ አያግዝም። ሆኖም ግን እንደዚህ በዚህ መልኩ ይሆናል ማለት ነው። ይበቃል። እኔ ስልክ እየተደወለብኝ ስለሆነ ልሄድ።